በተለያየ የትምህርት ዘርፍ በተለያየ ደረጃ ያገለገሉ ሲሆኑ አሁን ያሉበት የሥራ ኃላፊነት የባህልና ቱሪዝም ሚኒስትር አሁን እየተመደቡ ያሉበት ቦታ ሰራተኛና ማህበራዊ ጉዳይ ሚኒስትር ነው። 4 አምባሳደር ተሾመ ቶጋ የትውልድ ቦታ ወላይታ ሶዶ የትዳር ሁኔታ ያገቡ የትምህርት ዝግጅታቸው የመጀመሪያ ዲግሪ በስታቲስቲክስ ሁለተኛ ዲግሪ ኢንተርናሽናል ገቨርናንስ ኤንድ ዴቨሎፕመንት ፖሊሲ ላይ ያጠኑ የሥራ ልምዳቸው በጋና በግብጽ በኬንያ በፈረንሳይ እና በቤልጂየም እንዲሁም በአውሮፓ ህብረት ኮሚሽን የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ያገለገሉ የወጣቶች ስፖርትና ባህል ሚኒስቴር ሆነው ያገለገሉ የህዝብ ተወካዮች ምክር ቤት አፈጉባኤ ሆነው ያገለገሉ የፖለቲካ ሁኔታቸው የደህዴንና የኢህአዴግ ስራ አስፈጻሚ አባል የሆኑ አሁን ያሉበት የሥራ ኃላፊነት ቦታ በቤልጂየም ብራስልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑ እንዲመደቡ የተፈለገበት ቦታ የመንግስት ልማት ድርጅት ሚኒስትር። 5ኛ አቶ ኡመር ሁሴን ኦባ የትውልድ ቦታ አርሲ የትዳር ሁኔታ ያገቡ የመጀመሪያ ዲግሪያቸውን በኢኮኖሚክስ የወሰዱ ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን የሰሩ የሥራ ልምድ የአርሲ ዞን የፋይናንስ እና ገቢዎች ኃላፊ ሆነው ያገለገሉ የኦሮሚያ ብሔራዊ ክልላዊ መንግስት የገንዘብና ኢኮኖሚ ቢሮ ኃላፊ ሆነው ያገለገሉ የኦሮሚያ ብሔራዊ ክልላዊ መንግስት በምክትል ፕሬዝዳንት ማዕረግ የሥራና ከተማ ልማት ቢሮ ኃላፊ ሆነው ያገለገሉ እንደገና በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ፕሬዝዳንት ማዕረግ የግብርና ቢሮ ኃላፊ ሆነው ያገለገሉ የፖለቲካ ሁኔታ ኢህአዴግና የኦህዴድ ስራ አስፈጻሚ ኮሚቴ አባል አሁን ያሉበት የሥራ ኃላፊነት የኦሮሚያ ክልል ብሔራዊ ክልል መንግስት ምክትል ፕሬዝዳንት እንዲመደቡ የቀረቡበት ቦታ በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር። 6ኛ ወይዘሮ ኡባ መሐመድ ሁሴን የትውልድ ቦታ አዲስ አበባ የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በህግ ሁለተኛ ዲግሪ በስራ አመራር አሁንም ሁለተኛ ዲግሪ በሰብአዊ መብት ያላቸው የሥራ ልምድ በኢትዮጵያ ሶማሌ ክልል ምክር ቤት በአባልነት ያገለገሉ በኢትዮጵያ ሶማሌ ክልል የፍትህ ቢሮ ኃላፊ ሆነው ያገለገሉ በኢትዮጵያ ሶማሌ ክልል የኢንቨስትመንት ቢሮ ኃላፊ ሆነው ያገለገሉ የኢፌድሪ ሴቶችና ህፃናት ጉዳይ ሚኒስትር ሆነው ሚኒስትር ዴታ ሆነው ያገለገሉ በኢትዮጵያ ሰብአዊ መብት ኮሚሽን የሴቶችና ህፃናት ጉዳዮች ኮሚሽነር ሆነው ያገለገሉ ያሉ ሲሆን አሁን እንዲመደቡ የተፈለገበት ቦታ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር። 7 ዶክተር አምባቸው መኮንን ሲሳይ የትውልድ ቦታ ጎንደር ደቡብ ጎንደር የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ ሁለተኛ ዲግሪ በፐብሊክ ፖሊሲና ኢኮኖሚክስ አሁንም ሁለተኛ ዲግሪ በዓለም አቀፍ ፋይናንስና ኢኮኖሚ ልማት ሶስተኛ ዲግሪያቸውን በኢኮኖሚክስ ያገኙ የሥራ ልምድ በአማራ ብሔራዊ ክልላዊ መንግስት የሥራ አመራር ኢንስቲትዩት ዳይሬክተር የነበሩ የአማራ መልሶ መቋቋምና ልማት ድርጅት አመልድ ዋና ዳይሬክተር የነበሩ የአማራ ብሔራዊ ክልላዊ መንግስት በምክትል መስተዳድር ማዕረግ የንግድና ኢንዱስትሪ ቢሮ ኃላፊ የኢንዱስትሪና ከተማ ልማት ቢሮ ኃላፊ ሆነው ያገለገሉ የኢፌድሪ ኮንስትራክሽን ሚኒስትር ሆነውም ያገለገሉ የፖለቲካ ሁኔታ የኢህአዴግና ብአዴን ስራ አስፈጻሚ ኮሚቴ አባል አሁን ያሉበት የሥራ ኃላፊነት የከተማ ልማት ኮንስትራክሽን ሚኒስትር ሲሆን አሁን እንዲመደቡ የቀረቡበት የኢንዱስትሪ ሚኒስቴር እንዲሆኑ ነው። 8ኛ አቶ ሞቱማ መቃሳ የትውልድ ቦታ ግንደበረት የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በስታቲስቲክስ ሁለተኛ ዲግሪ አሁንም በስታቲስቲክስ ያላቸው የሥራ ልምድ ላለፉት 27 ዓመታት በተለያየ ኃላፊነት በኦሮሚያ የተለያየ ቢሮዎች ላይ ያገለገሉ የውሃ መስኖና ኤሌክትሪክ ሚኒስትር ሆነው ያገለገሉ የኦሮሚያ የውሃ ማዕድንና ኤነርጂ ልማት ቢሮ ኃላፊ ሆነው ያገለገሉ
የፖለቲካ ተሳትፏቸው የኦህዴድ ማዕከላዊ ኮሚቴና የኢህአዴግ ምክር ቤት አባል አሁን ያሉበት ኃላፊነት የማዕድን ነዳጅና ተፈጥሮ ጋዝ ሚኒስትር እንዲሾሙ የቀረቡበት የሀገር መከላከያ ሚኒስትር። ዘጠነኛ ወይዘሮ ፎዚያ አሚን አልዬ የትውልድ ቦታ ምዕራብ ሐረርጌ የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በህግ ሁለተኛ ዲግሪ በተቋማዊ አመራር እንዲሁም ሶስተኛ ዲግሪያቸውን በሰላምና ደህንነት በመስራት ላይ የሚገኙ የሥራ ልምዳቸው በተለያዩ ኃላፊነት ከዞን እስከ ክልል በኦሮሚያ ያገለገሉ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽነር ሆነው ያገለገሉ በኦሮሚያ ብሔራዊ ክልላዊ መስተዳድር በምዕራብ ሐረርጌ ዞን የሴቶች ጉዳይ ኃላፊ ሆነው ያገለገሉ የፖለቲካ ተሳትፏቸው የኦህዴድ ማዕከላዊ ኮሚቴና የኢህአዴግ ምክር ቤት አባል አሁን ያሉበት ኃላፊነት የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ እንዲሾሙ የቀረቡበት የባህልና ቱሪዝም ሚኒስትር። አስረኛ አቶ አህመድ ሼዴ መሐመድ የትውልድ ቦታ ነገሌ ቦረና የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ ሁለተኛ ዲግሪ በቢዝነስ